ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን አድማጭ ተከታታዮቻችን በያላችሁበት የዓለም ዳርቻ ሰላምታችን ይድረስ ያልን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን ወደ መረጃዎቻችን እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሆኖ አፋድ ሸዋ ጠቅላይ ግዛት እዝ በሸዋ ጠቅላይ ግዛት መርሃቤቴ አውራጃ በሚዳና ሬማ ከተማ ዙሪያ በተከታታይ ቀናት በተደረገው አውደ ውጊያ በሬማ ከተማ ዙሪያ ካሉ ቀበሌዎች የተውጣጡ ቁጥራቸው ከ87 በላይ የሚሆኑ የሚሊሻ አባላት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦርን ተቀላቅለዋል። የአገዛዙ ኃይል ከመንዝ ሼራቤል ጭምር ያስወጣውን ሰራዊቱን በገፋ ወደ ሸዋ ቀጠና መርሃቤቴ ሚዳና ሬማ እያስገባ ቢሆንም ጀግናው አጼ ዳዊት ክፍለ ጦር የጠላትን ኃይል አከርካሪውን በመስበር ወደ ጀግናው ፋኖ ለሚመጡ የአየር ወለድ ኮማንድ ሆነ ለሚሊሻ አባላት የአጼ ዳዊት ክፍለ ጦር አቀባበል እያደረገላቸው ይገኛል። ይህ በእንዲህ እንዳለ የብልጽግናው የኮማንዶ አባላት ከነሙሉ ትጥቃቸው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ራስ አበበ አረጋይ ክፍለ ጦርን መቀላቀላቸው ታውቋል። ከአገዛዙ ጋር ለተሰለፉ የጥምር ጦር አባላት በድጋሚ ለፋኖ እጃቸውን በመስጠት ወርቃማውን ዕድል እንዲጠቀሙ መልእክት እናስተላልፋለን ሲሉ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ተናግሯል። ይህ በእንዲህ እንዳለ በሌላ መረጃችን በደብረ ማርቆስ ከተማ አስተዳደር አብማ ክፍለ ከተማ ልዩ ቦታ ውሃ ጋን ተብሎ በሚጠራው አካባቢ በሚገኘው የሚሊሻ ካምፕ ላይ ከባድ ጥቃት ተፈጽሞ በርካታ የሚሊሻ አባላት ሙሉ ቁስለኛ መደረጋቸውን ጣቢያችን ለማረጋገጥም ችሏል። ጥቃቱ የተፈጸመው ዛሬ ጠዋት ንጋት ላይ ሲሆን ደቂቃዎችን በፈጁ ኦፕሬሽን ነው በሚሊሻ አባላቱ ላይ ከባድ ጉዳት ማድረስ የተቻለው ተብሏል። በከተማዋ ውሃ ጋን ተብሎ በሚጠራው አካባቢ በነበረ የሚሊሻ ካምፕ ላይ ጥቃቱን የፈጸሙት በአፋብኃ ቴዎድሮስ 6ኛ ክፍለ ጦር ስር የሚገኙት የንጉስ ተክለ ሃይማኖት ብርጌድ አባላት መሆናቸውን ከብርጌዱ ውስጥ በግንኙነት ክፍል ያገኘነው መረጃ ያመለክታል። አድማጮቻችን መረጃችን አሁንም የቀጠለ ሲሆን በሌላ በኩል ማህበረሰቡ ይሄን አሸባሪና ወራሪ የብልጽግና ስርዓት እስኪወገድ ድረስ በጽኑ እንታገለዋለን ብለዋል። ሻለቃ ንሙት ያዛቸው ብርጌድ በአክታ ቀበሌ ሰፊ ህዝባዊ መድረክ ውይይት ተካሄደ። በትላንትናው ዕለትም ጥቅምት 2 የማህበረሰብ ችግሮችን በመለየት በፋኖ አደረጃጀቶችና አሰራር ዙሪያ እንዲሁም በህዝባዊ አስተዳደር መዋቅሮች ላይ ያለውን በመገምገም ህዝባዊ አደረጃጀቶችን በማጠናከር መዋቅሮችን በመፈተሽ ያለፉ አፈጻጸሞችን በመገምገም ቀጣይነት ያለው አሰራር በመዘርጋት የማብቃት ስራ በክፍለ ጦሩ የአደረጃጀት ዘርፍና የፖለቲካ ዘርፍ አመራሮች በጥልቀት የማወያየት ስራ የተሰራ ሲሆን በቀጣይ ስራዎቻችን ላይ በመግባት በማንኛውም ተግባር ህዝቡ ከጎናችን እንደሚሆን የመግባባት ስራ ተሰርቷል። መረጃውን ያደረሰን ፋኖ ሀብታሙ የሱፍ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 1ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ነው። መረጃችን የቀጠለ ሲሆን በሌላ በኩልም አፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ አዲስ አለማየሁ 7ኛ ክፍለ ጦር በደጃዝማች ተድላጓል ብርጌድና በአብራጅት ብርጌድ መካከል ጠላት ያቀደው የደም መፋሰስ እልቂትም ከሸፈ። በረሃ ላይ በሌብነት በአሰማራቸው የደም ነጋዴዎች ሌቦች አማካኝነት ለዘመናት አብረው የኖሩትን ማህበረሰቦች በወሰን አጥሮ እርስ በርሱ ለማታኮስና ለማመታታት አቅደው የሰራ ቢሆንም ከሁለቱ ከተውጣጡ የአገር ሽማግሌዎች የቀበሌ የጎበዝ አለቆችና ከሁለት በተውጣጡ የብርጌዱ ከፍተኛ አመራሮች በተገኙበት በዚህ ወሰንና የድንበር እንካልል አጀንዳ የጠላት እቅድ እንጂ ለዘመናት አብሮ የኖረው ማህበረሰብ ጥያቄ ለመሆኑን ግንዛቤ ተፈጥሯል። ከዚህ በፊት የአማራ ፋኖ በጎጃም የዛሬው አፋብኃ በወጣው የወል መሬት ማስከበሪያ ደንብ መሰረት ጉዳይ መፍትሄ የሚሰጠው መሆኑን በማስገንዘብ እርስ በርሱ ማህበረሰቡን በማጋጨት ትርፍ ሊያገኙ የነበሩ የደም ነጋዴዎችን ለመለየት ከሁለቱም ወገን ስልክ የዘረፉ ሌቦችን ተከታትለን ለፍርድ ለማቅረብ ከስምምነት ላይ በመድረስ ጉዳዩን በሽምግልና መፍታት ተችሏል። ይህ በእንዲህ እንዳለ በሌላ መረጃችንም የ602ኛ ኮር አዛዡን ሶፊያን አህመድ የተባለ ግለሰብ አጅቦ የነበረውና ጀነራል መድፍ ሲጎትት የነበረ ኦራል ቢቸና ከተማ እና ከርከር ዳገት ተገልብጦ ተንኮታክቷል። የአገዛዙ አረመኔያዊ ሰራዊት አገልጋይ የዞን ሚሊሻ ጽህፈት ቤት ኃላፊ አቶ ገበሬው ሰማ እና የዞን ሰላምና ደህንነት ኃላፊ አጅቦ ሲንቀሳቀስ የነበረው ኦራል በቢቸና ከተማ ከርከር ዳገት ላይ ኦራሉ ተገልብጧል። በዚህም የደረሰ ጉዳት 6 የአረመኔያው አገዛዝ ሰራዊት ሞቷል። ከ15 በላይ ቀላልና ከባድ ቁስለኛ መሆናቸው ተረጋግጧል። የአረመኔያው አገዛዝ ሰራዊት አባላት ሲሞቱ ቁስለኛ በአምቡላንስ እያጓጓዙ
እያጓጓዙ ይገኛል። ያቃተው የአረመኔው አገዛዝ ሰራዊት ከጥቅምት 1 2018 ዓ.ም ጀምሮ በወጣው ዕቅድ መሰረት ሚሊሻ፣ ፖሊስ፣ አድማ ብተና እና የአረመኔው አገዛዝ ሰራዊትን በጥምረት በማቀናጀት ለመጨረሻ ኦፕሬሽን በሚል እሳቤ በቢቸና ከተማ ብሌን ካፌ ሆቴል ላይ ስምምነት አካሂደዋል። በንጹሃን ደም እጃቸው የተጨማለቁት የአረመኔው ብልጽግና አገዛዝ ሆዳም ካድሬዎች ከደብረ ማርቆስ ከተማ ተነስተው ቢቸና ከተማ የተገኙት የሸበል ተወላጁ የዞን ሚኒሻ ጽህፈት ቤት ኃላፊ አቶ ገበሬው ሰማና ሌሎች የዞን ሰላምና ደህንነት ኃላፊዎችን ለማጀብ አንድ ፔምፔ፣ አንድ ዙ 23፣ አንድ ሞርተር፣ 7 ፓትሮል እና ሌሎች በርካታ የነፍስ ወከፋ መሳሪያዎችን በመያዝ አገዛዙ ይጠቀምባቸው ከነበሩት ኦራሎች ውስጥም አንድ ኦራል ቢቸና ከተማ እነ ከርከር ዳገት ተገልብጦ በኦራል ውስጥ የነበሩ የአገዛዙ አገልጋዮች በሙሉ መሞታቸው ተረጋግጧል። የአረመኔው አገዛዝ ሰራዊት ከቢቸና ደብረ ወርቅ ሚሊሻ ፖሊስና አድማ ብተናውን ከፊት በማሰለፍ በሜካናይዝድ መልኩ ከቀን ወደ ሌሊት ዘመቻ በማዘጋጀት የትኛውም የፋኖ ኃይል ወዳለበት ቀጠና ላይ በሌሊት በመግባት ከበባ፣ ደፈጣ፣ ቆረጣና መሰል የጥቃት ኢላማ ዕቅድ ማውጣታቸውን አረጋግጠናል። በመሆኑም በትላንትናው ዕለትም ከቢቸና የረዛ ወይም ጠልማ ደብረ ወርቅ ፔምፔና መድፍ በመያዝ ሲያደርጉት የነበረው የማደናገሪያ በመሆኑም ከትናንት በስቲያ ከቢቸና የረዝ ወይራ ጠልማ ደብረ ወርቅ ፔምፔና መድፍ በመያዝ ሲያደርጉት የነበረው የማደናገሪያ እንቅስቃሴ ለሌሊት ማጥቂያ ምቹ ሁኔታዎችን ለመንደፍ የተደረገ መሆኑን ማረጋገጥ ችለናል። እንዲሁም ማሳሰቢያ ከዚህ ጋር ተያይዞ በየትኛውም የፋኖ ቀጠናዎች ላይ ከአሁኑ ሰዓት ጀምሮ ከውስጥ ባንዳ ተላላኪ ጭምር ጥብቅ ጥንቃቄና ቅድመ ዝግጅት እንድታደርጉ እናሳስባለን። የአረመኔው አገዛዝ ሰራዊትም የሌሊት ማጥቃት እቅድ መያዙን በማንኛውም ቀጠና የምትገኙ የፋኖ ኃይሎች እንዲሁም በ8ኛ በላይ ዘለቀ ክፍለ ጦርና 9ኛ ሳሙኤል አወቀ ክፍለ ጦር ቀጠና ስር የሚተዳደሩ ንጹሃን ከተማና የገጠር ቀበሌዎች ውስጥ ገዳ፣ እያሱ፣ ገብሲት፣ ወይንዬ፣ ወፍጡማ፣ ጉባያ፣ በቆቆሃ፣ ተስካረ ማርያም፣ ዛምብራ፣ የዳማ፣ ጀረምስ፣ ናብራ፣ ደብረ ኢየሱስ፣ ቅዱስ ጊዮርጊስ፣ ዲማ፣ የቀባሃና መንግስቱ፣ ገደፍ፣ መጣያና መሰል የትኛው ቦታዎች ላይ ጥብቅ ጥንቃቄ እንድታደርጉ በጥብቅ እናሳስባለን። መረጃውን መደረሰን ፋኖ ይበልጣል ጌቱ ምትኩ አፋብአ ቴዎድሮስ 8ኛ በላይ ዘለቀ ክፍለ ጦር ህዝብ ግንኙነት ኃላፊ። ይበንዲ እንዳለ በሌላ መረጃችንን በቤንሻንጉል ጉሙዝ በርበር ከተማ በ3 ወር ልዩነት ሁለተኛ የመንግስት ቢሮ በታጣቂዎችም ተቃጠለ። ከ3 ወራት ገደማ በፊት የከተማ ማዘጋጃ ቢሮ በታጣቂዎች በተቃጠለባት የቤንሻንጉል ጉሙዝ ክልሏ በርበር ከተማ በተፈጸመው አዲስ ጥቃት የቀበሌ ቢሮ መቃጠሉን ነዋሪዎችና ባለስልጣናት ገለጹ። የአካባቢ ነዋሪዎችና ባለስልጣናት በከተማዋ ለተፈጸመው ጥቃት በአጎራባች ኦሮሚያ ክልል የሚንቀሳቀሰውን የኦሮሞ ነጻነት ሰራዊት ታጣቂ ቡድን ተጠያቂ አድርገዋል። ታጣቂዎቹ በመተከል ዞን የምትገኘው ዱባጤ ወረዳ ዋና ከተማ በሆነችው በርበር ላይ ጥቃት የፈጸሙት ባለፈው አርብ መስከረም 30 2018 ዓ.ም ለቅዳሜ አጥቢያ ሌሊት 10 ሰዓት ገደማ እንደሆነ የከተማዋ ማዘጋጃ ቤት ኃላፊ አቶ መንግስቴ ያዴሳና 2 ነዋሪዎች ለቢቢሲ ያረጋግጠዋል። አቶ መንግስቱ እንደሚገልጹት የተቃጠለው መስሪያ ቤት በውስጡ የበርበር ቀበሌ ዋና አስተዳዳሪ እንዲሁም የፖሊስ አዛዥ ቢሮዎች እንዲሁም የብልጽግና ፓርቲ ጽህፈት ቤትና የማህበራዊ ፍርድ ቤትን የያዘ ነው። በግቢ ውስጥ የተያዙ 6 ቤቶች እንደሚገኙ የሚገልጹት የማዘጋጃ ቤት ኃላፊው በቅዳሜ አጥቢያው ሰዓት ጉዳት የደረሰበት የቀበሌ ዋና አስተዳዳሪ ቢሮ መሆኑን ገልጸዋል። እሳቱን የተመለከቱት ነዋሪዎች ደርሰው ሌሎች ቢሮዎችን ማትረፋቸውን ኃላፊውና ነዋሪዎችም ገልጸዋል። ወደ 40 ዓመት አገልግሎት የሰጠ ቢሮ ነው። በዚያ ውስጥ ያለው ንብረት ዶሴ፣ ብዙ ወንበሮች፣ ብዙ ሼልፎች ነበሩ። ያ ሁሉ ወድሟል የሚሉት አቶ መንግስቱ የደረሰው ጉዳት ቢሮውን ከአገልግሎት ውጪ የሚያደርግ መሆኑን አስረድተዋል። በቃጠሎው የቀበሌ ወሳኝ ኩነት መዛግብት ጭምር መውደማቸውን አክለዋል። በአካባቢው የፌዴራል ፖሊስ አባላት ካምፕ የነበረ ቢሆንም የጸጥታ ኃይሎች ከጥቃቱ በፊት መድረስ አለመቻላቸውን ኃላፊውና ነዋሪዎቹን ተናግረዋል። አቶ መንግስቱ የጸጥታ ኃይሎች ጥቃቱ ከተከሰተ በኋላ ተደራጅተው ወደ ጫካ ሲሄዱ ታጣቂዎቹ ሸሽተው ሄደዋልም ብለዋል። እንዲሁም ጣቢያችን ያነጋገራቸው አንድ የአካባቢ ነዋሪ ደግሞ ጥቃቱ የተፈጸመው በሌሊት መሆኑን የፌዴራል ፖሊስና የሚሊሻ አባላት አለመውጣታቸውን ተናግረዋል። የድባጤ ወረዳ ፖሊስ ጽህፈት ቤት ኃላፊ ኮማንደር ብርሃኑ ጀታ ቢሮ መቃጠሉን ቢያረጋግጡም ተጨማሪ መረጃ ከመስጠት ተቆጥበዋል። የከተማዋ ማዘጋጃ ቤት ኃላፊ አቶ መንግስቱ እና አንድ ነዋሪ ለደረሰው ጥቃት ሸኔ ሲሉ የሚጠሯቸው የኦሮሞ ነጻነት ሰራዊት አባላት ተጠያቂ አድርገዋል። የበርበር ከተማ የኦሮሞ ነጻነት ሰራዊት ታጣቂዎች ይህ አይነቱ ጥቃት ሲደርስባት ይህ የመጀመሪያ አይደለም። ታጣቂዎቹ ባለፈው ዓመት ሰኔ ላይ ባደረሱ ጥቃት
በመተካት 11 ቢሮዎችን የያዘው የከተማ ማዘጋጃ ቤት ከባድ ቃጠሎ እንደደረሰበት አቶ መንግስቱ ገልጸዋል። በዚህም የተነሳ እርሳቸው የሚመሩት መስሪያ ቤት አገልግሎት አቋርጦ መቆየቱንና መስከረም ላይ የግለሰብ ቤት በመከራየት በከፊል ስራ መጀመሩን ገልጸዋል። ማዘጋጃ ቤቱ ከተቃጠለ ከቀናት በኋላ በከተማዋ በተፈጸሙ ሌላ ጥቃት ደግሞ ብድርና ቁጠባ ተቋም የግለሰብ ሞባይል ቤትና ሱቆች እንደተዘረፉ እንዲሁም ሰዎች እንደገደሉ የድባጤ ወረዳ አስተዳደር አስታውቆ ነበር። የወረዳ አስተዳደሩ በወቅቱ ለደረሰው ጥቃት ተጠያቂ ያደረገው ሸኔ ነው ሲል የጠራው ታጣቂ ቡድንም ነበር። የተወደዳችሁና የተከበራችሁ የቻናላችን አድማጭ ተከታታዮቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክና ሼር እንድታደርጉ በትህትና እንጠይቃለን።